ሰላም የዩቲዩብ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ዩቲዩብ በሰላም መጣችሁ። በዛሬ ቪዲዮ ደግሞ ቤታችሁ ያልታሰበ እንግዳ ሲመጣ ቶሎ ቤታችሁን እንዴት የጸዳና ኦርጋናይዝድ እንዲሆን ማድረግ እንደምትችሉ አሳያችኋለሁ። እንግዲህ እነዚህን ሃኮች ወይ ደግሞ ማድረግ ያለባችሁ የግድ መስት ዱስ ማለት ነው በዛ አጭር ጊዜ ውስጥ እነዛን ነገሮች ከኔ ጋር አብረን ሼር እናደርጋለን። እንደምትወዱት እንደሚጠቅማችሁ ደግሞ ተስፋ አደርጋለሁ። አብራችሁን ቆዩ። እንግዲህ ሰዎች ሳናስበው የሳምንት ወይ ሁለት ቀን እንደዚህ ፕላን ሳናደርግ the same day ወደ ቤታችን የሚመጡበት የተለያየ አጋጣሚዎች ይኖራሉና እንደዚህ አይነት አጋጣሚዎች ሲኖሩ እንግዲህ እኔ መጀመሪያ ፕራዮሪቲ የሚሰጠው ሬስትሩም ነው። ወዲያው ሰው መጣው ካለኝ ሳላስበው ቶሎ ዘልዬ የምገባው ሽንት ቤት ነው። ምክንያቱም ያው እንደምታውቁት ሽንት ቤት የራሳችን ፐርሰናል ነገር የምናረግበት ጥርሳችን የምንቦርሽበት ሻወር የምንወስድበት ቦታ ስለሆነ ሳናስበው ብዙ ነገር እዛ ልንተው እንችላለንና ካውንተር ላይ ያሉ እቃዎችን በሙሉ ሰብስቤ under the sink ነው ማደርጋቸው። ከዛ በኋላ ደግሞ በክሎራክስ everything wipe አደርጋለሁ እና ደግሞ ያው ሻወር ስንወስድ ምናምን እንደዚህ ፎጣ አንደርዌር ምናምን ልንተው ስለምንችል እነሱ አለመኖራቸውን ቼክ አድርጌ አጸዳዳለሁ ሁሉንም ነገር ማለት ነው። እና ያው መስታወቱም ደግሞ ውሃ ምናምን ስለሚኖረው እንግዲህ ሁሉንም ነገር ዋይፕ አደርጋለሁ። መቼም ቤታችን መጥቶ ሬስትሩም ሳይጠቀም የሚወጣ ሰው ያለ አይመስለኝም። ሜንቴናንስም ሊያደርግ ወይ ደግሞ በተለያየ ምክንያት የመጣ ሰው መቼም ብዙ ጊዜ ሬስትሩም ሲጠይቅ ነው ማየውና መቀመጫውን በጣም ንጹህ መሆኑን እርግጠኛ መቼም ሰው ሄዶ የሚቀመጥበት ስለሆነ ስፔሻሊ እንደኔ ወንድ ልጆች ካሏችሁ መቀመጫው በጣም ኢንስፔክት መደረግ አለበት። ያው ብንነግራቸውም በጣም ብዙ ጊዜ የመቀመጫው ቶሎ ቶሎ ነው የሚቆሽሸውና እሱን እንግዲህ ዋይፕ አድርጌ ባጃክስ ደግሞ ውስጡን ቶሎ ቶሎ አጥባታለሁ። እንግዲህ የመጨረሻው ይሄን ሁሉ ካደረግን በኋላ ትራሻችንን ማንሳት መርሳት የለብንም። ሽንት ቤት ውስጥ ያው ትራሽ ሲኖር ብዙ ደስ አይልምና ትራሹንም ማውጣት ያው እኛ ከሆነ ቤተሰብ ስለሆነ ምንም ችግር የለውም። ግን ከኛ ውጭ የሆነ ሰው ከቤት ሲመጣ እነዚህ ነገሮች ንጹህ ቢሆኑ በጣም ጥሩና ሰውን ደግሞ ኮምፎርታብል የሚያደርግ ነገር ነው። ሁለተኛ ፕራዮሪቲ መስጠት አለብን ብዬ የማስበው እንግዲህ መኝታ ቤታችን ነው። በተለይ በየቀኑ አልጋ ማንጠፍ ልማድ ከሌለን አዲስ ሰው ሲመጣ ወይ ያልታሰበ እንግዳ ሲመጣ ቶሎ አልጋችንን አንድ ደቂቃ ማይጨርስም ማስተካከልና የወዳደቁ ደግሞ ልብሶች ካሉ በአንድ የላውንድሪ ባስኬት ማስቀመጥ ንጹህ ቆሻሻ እንኳን ቢሆኑ የመመለስ ጊዜ ስለማይኖረን ሁሉንም አንድ ቦታ አንድ ባስኬት ውስጥ አድርገን በኋላ ጊዜ ስናገኝ ሶርት ማድረግ እንችላለን። ግን ለጊዜው ፊት ለፊታችን ምንም ነገር አይኖርምና ክለተር የሌለው ንጹህ ቤት ይሆናል ማለት ነው ብዙ ጊዜ ሳይጨርስ። እነዚህ ነገሮች ያደረኩ እንግዲህ በአንድ ፕላስቲክ ባግ ይዤ ዞራለሁ። ከዚህ በፊት እንደነገርኳችሁ ክሊን አዚጎ በዛው ማልፈልጋቸውና መጠላቸው እቃዎች ወረቀት ሊሆን ይችላል ወይ ደግሞ ብቻ ኤኒ ትራሽ እዛ ውስጥ አስገባለሁ። እንግዲህ ቤታችንን ጥሩ ያልሆነ መልክ የሚሰጠው ያለ ቦታ የተቀመጠ እቃ ነውና እንደዚህ ደግሞ በጣም ያላሰብነው ሰው ሊመጣብን ሲል እያንዳንዱ ቦታ ወደ ቦታው ለመመለስ ጊዜ አይኖረንም። እና እንደምታዩት እኔ አንድ ባስኬት አለኝ። ባስኬት በየሩሙ ነው ያለኝ። በጣም ነው ባስኬት የምወደው። በኋላ ሶርት አደርገዋለሁ። ሰው በሙሉ ያለውን ቦታ ያልሆነውን እቃ በሙሉ በየባስኬቱ አስገባና የሚጣለውን ደግሞ በአንድ ፕላስቲክ ባግ አድርጌ እጥለዋለሁ ማለት ነው። እነሱን በሙሉ እየዞርኩኝ ካነሳሳው በኋላ ትራሹን ወደ ትራሽ አድርጌ ሌሎቹን ደግሞ አንድ ላይ ያልሆኑትን እዛ ቦታ ላይ መቀመጥ የሌለባቸውን እቃዎች ደግሞ አንድ ቦታ ላይ በአንድ ባስኬት አስገብቼ አቆይቼ ከዛ በኋላ ላይ ጊዜ ሳገኝ ወደ የቦታው መልሰዋለሁ ማለት ነው። እነዚህ ነገሮች እንግዲህ ከናንተ ጋር ማካፈላችሁ እኔ በጣም ከብዙ ፍራስትሬሽን ስለሚያድኑኝ ነው። ሰዎች እንደዚህ ሳላስበው እንምጣ ሲሉኝ ሁሌ ሬዲ ነኝ። አልፈራም ወይ ደግሞ ግራ አልገባ ምን ላደርግ ነው አሁን ብዬ ወይም ደግሞ አቮይድ አላረግም። anybody ልምጣ ካለኝ ነው የምለው እንደዚህ ቤት ያልተስተካከለም ብዬ ሰዎች እንዳይመጡ አቮይድ አላረግምና
እኔ በጣም ስለተጠቀመኝ ሼር ባረጋችሁ እናንተም ደግሞ አንድ የሆነ ሐሳብ ታገኙበታላችሁ ብዬ ስላሰብኩኝ ነው። ያለ ቦታቸው የተቀመጡ እቃዎችን እንግዲህ ሰብስቤ በአንድ ባስኬት ካስገባው በኋላ የሚጣሉትን ደግሞ አንድ ላይ በፕላስቲክ ባግ አድርጌ ከጣልኩ በኋላ ማደርገው ሁሉንም ካውንተርም ጠረጴዛ መወልወል ነው። አንድ ኦል ፐርፐዝ ስፕሬይ አለኝ እሱን ስፕሬይ ያደረጉ መወላወል ነው። ባንዴ ፏ ነው የሚያደርገው። በደንብ ዲፕ ክሊን እንዳረጋችሁት ሽታውን በጣም አሪፍ ነው። ቤቱን በደቂቃዎች በቃ በደንብ ነው። ጠረጴዛ ደግሞ ንጹህ ከሆነ ካውንተር ንጹህ ከሆነ ቤቱ በጣም ንጹህ ነው የሚመስለውና እንደዛ አደርጋለሁ ማለት ነው። እስኪ እናንተም ደግሞ ያላችሁን አይዲያ ኮሜንት ሴክሽኑ ላይ አስቀምጡልኝ። እንደዚህ ሳታስቡት ሰው መጣው ከአንድ ሰዓት በኋላ ወይ ምናምን ቢላችሁ ምንድነው የምታረጉት? እነዚህም ነገሮች ጠቃሚ ሐሳቦች ሆኖ ካገኛችኋቸው ደግሞ ኮሜንቱ ላይ ብትጽፉልኝ ደስ ይለኛል። ያው ቤታችን ውስጥ እናሳልፍ የጫማችን ማስቀመጫ እንኳን ቢኖርም ያው በየቦታው ጫማችን እዛው በር አካባቢ ሊሆን ስለሚችል ጫማ ደግሞ መሬት ላይ ካለ አንድ ላይ ሰብስበን አንድ የምናስቀምጥበት ቦታ ላይ ማስቀመጥ ነው። ጫማ ኤቭሪዌርም ሲሆን ቤቱን በጣም ዝብርቅ የማድረግና ጥሩ ያልሆነ ሉክ የመስጠት ነገር ስላለው ጫማ በር አካባቢ ካለ እሱን አነሳስቶ አንድ ቦታ ላይ ማስቀመጥ ያው ለቤቱ ቶሎ ኤሊቬትድ የሆነ ሉክ ይሰጠዋል። የመጨረሻው እንግዲህ ኪችናችን ነው። ያው እንደነገርኳችሁ ይሄ ቶሎ ቶሎ የምናረገው ነገር ነው። በደንብ ጊዜ ሰጥቶን የሚመጣ እንግዳ ከሆነ አሁን ያደረኩትን ነገር በደንብ ጊዜ ሰጥቼ አደርገዋለሁ። እነዚህን ግን አሁን ይሄን እቃ ሲንክ ሞልቶ ነበረ ግን ቶሎ ቶሎ ሁሉንም አንድ አላጥበውም ግን አይቼስፖርት እንትን ውስጥ ዲሽዋሸር ውስጥ በሙሉ ያለውን እቃ ማስገባት ነውና ዲሽዋሸሩን በእንደዚህ አይነት ጊዜያቶች ውስጥ እቃውን እንደመደበቂያ ነው መጠቀምበት። በኋላ ወይ ራን ላረገው ይችላልው ግን ሲንካችን ንጹህ መሆን አለበት። እንግዳ ሲመጣ ሲንካችን በጣም እንደዚህ እቃ የተልከሰከሰ እቃ ካለበት ኪችኑ ንጹህ እንዳልሆነ ይመስላልና ያልታጠቡ እቃዎችን ጠቅላላ እንደዚህ ዲሽዋሸር ውስጥ ማስገባት ፍለፊት ያለውን ነገር በሙሉ ሃይድ ማድረግ ማለት ነው። እዚህ ሀገር ቤታችሁን ልትሸጡ ስትሞክሩ እንግዲህ የሚያሻሽጡት ሰዎች የሚሏችሁ ለስቴጂንግ ካልከፈላችሁ በራሳችሁ እንድታረጉት ኪችናችሁ ውስጥ ያለ ኤኒ ክለረር ኦር ደግሞ ኪችን ታፕ ላይ ያለውን በሙሉ ነገር ደብቁት። ሰው ሲገባ ኪችኑ ላይ ምንም ነገር ኪችን ካውንተሩ ላይ ምንም ነገር እንዲያይ አይፈልጉምና አዝማች አዙካን ለስ የሆነ እቃ እንዲኖር ማለት ነው። እና ቤዚክሊ ያው ቤታችሁን ቪዚት ሊያደርግ የሚመጣ ሰው እንደዚህ ኪችናችሁ ጽድት ብሎ ሲያይ ጥሩ የሆነ ኢምፕሬሽን ይሰጣዋል። ለእናንተም ደግሞ አንዳንዴ ዛጋ ያለውን እቃ ጠቅላላ አንስቶ እኔ ፊልስ በጣም ጥሩ የሆነ ስሜት ነው የሚሰጠኝ። እዛ ላይ እቃ በጣም ክምር ሲል ቢታጠብ የፈለገን ትንቢል ቦታቸው ላይ ካልተመለሱ ወይ ደግሞ እቃው ብቻ ዲሽዋሸር ውስጥም ወይ ምንም ሃይድ ካልተደረገ ብዙ ደስ አይለኝምና sometimes ማልችልበት ወይ ከደከመኝ ራሱ በሙሉ እቃውን ዲሽዋሸር ውስጥ አስገብቼ ስችል ወይ ደግሞ አቅሙ ሲኖረኝ አጥበዋለሁ ማለት ነው። ግን እዛ ላይ ካውንተሩ ላይ እና ሲንክ ላይ ሆኖ ካየሁት በጣም የሚሰጠኝ ጥሩ ስሜት አይደለም። እንግዲህ እነዚህን በሙሉ ለማድረግ ከ30 ደቂቃ በላይ አይጨርስም። እኔ ብዙ ጊዜ ሰዓቴን ማኔጅ ለማድረግ አላርም ሞላለሁ። ምንም ነገር ሳረግ ወይ በስልክ ወይ በልጆች በሆነ ነገር ዲስትራክትድ እንዳልሆን አላርም ሞልቼ አደርጋለሁ። እና እንደምታዩት እንግዲህ በመጨረሻ ቤታችሁ ጥሩ ደግሞ እንዲሸት ሻማ ስፕሬይ እንደኔ ኮናችሁ ደግሞ እጣን የቤቱ መዓዛ ያው ዌልካሚንግ የሆነ ጠረን እንዲሰጥ እሱን አደርጋለሁ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። የሰጣችሁ ሐሳብ እንደሚጠቅማችሁ ተስፋ አደርጋለሁ። እናንተንም ሐሳብ ኮሜንት መስጫው ላይ መስጠት እንዳትረሱ። ከወደዳችሁት ላይክ ሼር አድርጉ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሳምንት